ጥያቄሽ ምንድን ነው? ጥያቄ የሆነ ሰዓት ላይ አገባውና ሲያገባ ባሌ ውጪ እንዳጠበቅኩት አይደለም እና በሰዓቱ ላስተካክልም በጣም በትንሹ 5 ዓመት ከሱ ጋር ቆይቻለሁ። በአጋጣሚም አንድ ሴት ልጅ ወልጃለሁና በአጋጣሚ አዎ ለምን እሱ ሳይስተካከል ልጅ መውለድ አልፈለኩም ነበር። ግን ሆኖም ደግሞ አላህ እንደፈቀደ ሆኖ ልጅ ወለድኩ። ከዛ በኋላም ደግሞ ይስተካከላል ብዬ አስቤ ነበር፣ ግን ምንም ሊስተካከል አልቻለምና አሁን እንደማይፈልገኝ ሲነግረኝ ነበረ። ፍቺም ለመፈጸም ፈልጌ ነበረ። ከዛን ልጄን ደግሞ የሚያስቀምጥበት ቦታ ስለሌለኝ ትቼ ወደ ስደት መጣው። ግዴታ ከነሱ ጋር መሆን ስላለባት እኔ ቤተሰብ የሚይዝልኝ ሰው ስለሌለኝ ከተፋተው ልጅቷ ሕፃን ስለሆነች ለእኔ ነው የምትሰጠው እና ለሱ ብዬ ፍቺውን ሳልቀበል ትቼ ወደ ስደት መጣውና አሁን ደግሞ እዚህ ከመጣው በኋላ እንደማይፈልገኝ ሲነግረኝ ደግሞ በዛን ሰዓት ላይ በጣም ልቤን ነካኝ። ከሌላ ሴት ጋር ሆኖ ነበር በሰዓቱ። ከዛን ተስፋ ቆረጥኩና ወደ ስደት መጣሁ። አሁን ከመጣሁ በኋላ ደግሞ ለራሴ ፍታኝ ሲል አልፈታሽም አለኝ። አሁን ለራሴ ከፈታው እንዴት ይታያል? ሐራም ይሆንብኛል ብዬ ነው። ሸሪዓ ፍርድ ቤት በአቅራቢያሽ ካለ ወደዛ ሄደሽ አመልከችና ኒካህን ያወርዱልሻል። አንቺ መሄድ ካልቻልሽ ለቤተሰቦችሽ ውክልና ትሰጫቸውና እነርሱ በአቅራቢያቸው ወደሚገኝ ሸሪዓ ፍርድ ቤት በመሄድ ኒካሽን ያስወርዱልሻል። ያ ከሌለ በአቅራቢያቸው የሚገኝ ኒካ በማሰር የሚታወቅ ቃዲ እርሱ ጋር ሄደሽ ታመለከሻለሽ። እርሱ ኒካህ የማውረድ ስልጣን አለ። በዚህ መሰረት ኒካህ ይወርዳል። ሸሪዓ ፍርድ ቤት እጅሽ። እሺ፣ አመሰግናለሁ። ሽኩራን። ጥያቄ ላይ የገባች ሙስሊም ያልሆነ ሰው ሙስሊምን ቢያስፈጥር ችግር አለው ወይ? ዋሌኩም ሰላም። እሺ ለምሳሌ ክርስቲያን የሆነ ሰው ሙስሊም ሰውን ቢያስፈጥር ችግር አለው ወይ ነው? ችግር የለው። ለበዓል ተብሎ የተሰራ ምግብ እስካልሆነ ድረስ፣ አንድ ከአላህ ውጭ በሌላ ስም የታረደ ስጋ እስካልሆነ ድረስ፣ ሁለት ኖርማሎች ችግር የለም። ስለዚህ ሽሮ ገዝቶ ለምሳሌ ሽሮ ሰርቶ ወይንም ፓስታ ሰርቶ መኮረኒ ሰርቶ ከበዓል ከምናምን ከአምልኮ ውጭ የሆነ ኖርማል ምግብ ሰርቶ ሰላም አለይኩም እያረህ አለ አምላክ አላህ ስብሐነ ወተዓላ በቁርአን ላይ እነርሱ የይሁድና የክርስቲያኖች ምግብ ለእናንተ ተፈቅዷል፣ እናንተም ለእነርሱ ተፈቅዷል ብሎ ተናግሯል። እሺ የድመቷ ነገርስ ይላል። የቀድሞውን ልመልስልሽ ልጅቷ አዳምጪሽ። የልጅቱ ጥያቄ ምን ነበር? ወንድሜ 10 ዶሮዎች ነበሩት እና እነዚያን 10 ዶሮ ጫጭቶች አንድ ድመት እየመጣ በተደጋጋሚ በላበት። በዚያን ጊዜ ተናዶ ገደላት። ወንጀል ይሆንበታል ወይ ነው? አዛ ካደረገች ትገድላለች፣ ችግር የለው። ልክ እንደ ልጁ ለምሳሌ አዛ ካላደረጉ ምንም አይነት ጉዳትና ጥቃት ካላደረሱ መግደል አይቻልም፣ ሐራም መከልከል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ቀተለ ዑስፉራን ቢገይሪ ሐቅ ሰአለሁ ላሁ የውመል ቂያማ፣ ወፍንም ብትሆን እንኳን አላግባብ የገደለ ሰው አላህ የትንሣኤ ቀን ይጠይቀዋል ብለዋል። ስለዚህ አላግባብ መግደል አይቻልም እንስሳቶች። እሺ በልጅነቴ እኔም ገድያለሁኝ። ምንድነው ማድረግ ያለብን? በልጅነቴ ምን ድመት በልጅነቴ እኔም ገድያለሁኝ። ምን ማድረግ አለብን? ለምን ገደልሻል ልጄ? ዝም ብዬ እየተጫወትኩባት ምናምን። ትንሽዬ ነበረች። አንቺም ትንሽዬ ነበርሽ እዛኔ አይደለ? አዎ። ስንት ዓመትሽ ነበር የዛኔ? በልጅነትሽ በ18 ዓመትሽ ነው?
It's